ሰላም ሰላም ውዶቼ እንዴት ናችሁ? ውድና የተከበራችሁ የተምር ዩቲዩብ ቤተሰብ ተከታታዮች እንዴት ናችሁ? እኔ ያለሁላችሁ አልሐምዱሊላህ። እስኪ ዛሬ በአረቦች ኩሽና ቡናችንን የሀገራችንን ቡና እንዴት እንደምንቆላ አሳያችኋለሁኝ። የምር በጣም አድካሚ በጣም አስቸጋሪ የሆነ ስራ ነው። በተለይ በዚህ በሙቀት ሰዓት እዚህ ጋር ቁርስ ልበላ በመሀል ቁርስ እየበላሁኝ ነው። ሻይ ከረክ እወዳለሁኝ እኔ እና እስኪ እናሳያችሁ። እዚህ ጋር ይሄ እንትኑ ኦቭኑ ቡና ብቻ ነው የሚቆላበት። ለቡና ተብሎ ነው የተዘጋጀው ማለት ነው። ከዛ እንደምታዩኝ እዚህ ጋር ከላይም ከታችም ለኩሻለሁኝ። ቢያንስ 7 ኪሎ 5 ኪሎ አንዴ መቁላት ይቻላል ማለት ነው። እጃችሁ ስራ መፍታት የለበትም። በደንብ ከላይም ከታይም እያገላበጣችሁ ታማስላላችሁ። እንዴት ነው የምትሰሩ ካላችሁ እስኪ ወይ እየበሉኝ። የምር እኔ በጣም የሚያስጠላኝ ስራ ቢኖር ይሄ ቡና ማመስ ነው ማለት ነው። 200 ኪሎ 100 ኪሎ 50 ኪሎ በተለይ ጾም ምናምን ከሆነ በጣም ከባድ ነው የምር። እናት ቤት የምትሰሩ እስኪ ወይ እየበሉኝ እንደዚህ የምትሰሩ ካላችሁ። እዚህ ጋር በሰል እያለ ነው እያገላበኩ ነው። ያው እንግዲህ በአንድ እጄ ይዤ ስለሆነ የምቀርጸው ይንቀጠቀጣል ምናምን። እንግዲህ ቻው በትዕግስት ለማየት ሞክሩ ማለት ነው። ካሜራማን እስከማዘጋጅ ድረስ ማለት ነው። ካሜራማን አላለችም። እንደዚህ እያደረኩኝ ከላይም ከታይም ነው የማገላብጠው። እኩል ሆኖ መብሰል አለበት ወልቃጠኝ እንዳይሆን ማለት ነው። ይኸው ካሜራው በአንድ እጄ ይዤው ስለሆነ ስንቀሳቀስ ወዲያ ወዲህ ይላል እና ይህን ይመስላል። የምር በጣም አድካሚ ትከሻ በጣም ነው የሚሰማው። እጅ ስራ መፍታት የለበትም። በጣም ያደክማል። እና በዚህ መልኩ ከላይም ከታችም ለኩሼ ነው። በጣም እያላበኝ ነበር የምር ፊቴ በቃ በጣም ነው የሚያለበኝ። ካሜራ ስለማልገባ ነው እንጂ በጣም ነው የሚያለበው። በቃ ስሬ እየጠረኩት ራሱ ውሃ እንደ ጉድ ነው የሚሆነው ማለት ነው። በጣም ያለባል። ሙቀቱ በጣም ከባድ ነው። በተለይ በዚህ በሙቀት ሰዓት የምር በጣም ይከብዳል። እንደዚህ አይነት ስራ ምንም ማድረግ አይቻልም። እንግዲህ ያው አላህ የተሻለውን ነገር እስከሚሰጠን ድረስ በትዕግስት መጠበቅ ነው። እንደዚህ ነው በቃ የሚያለበኝ ማለት ነው። የእንትኑ ሙከይፍ አለ ግን የሙቀቱ በቃ በጣም ኃይለኛ ነው። ይሄ ኩሽናው ውጭ ላይ ነው በቃ የሚሸቱ ነገሮችን ምናምን እንደዚህ ቡና ምናምን ዘይት ነገር ምናምን ነው እዚህ የምንሰራበት። ከዋናው ቤት ወጣ ያለ ነው ማለት ነው። ከዛ ቶቶሎ እየከፈትኩኝ እንግዲህ ከላይም ከታችም ማገላብጣለሁኝ ወልቃጥኝ እንዳይሆንብኝ ማለት ነው ውዶችዬ። እና በአላህ ሼር ላይክ ሰብስክራይብ አድርጉኝ አበረታቱኝ። የምር ሳይከፈልበትም በቅንነት ቪዲዮውን ውልኝ እስከ መጨረሻ ድረስ ላይክ እና ሰብስክራይብ አድርጉልኝ ውድ ቤተሰቦቼ ማለት ነው። ውዶቼ የምር በጣም አድካሚ ነው። እዚህ ጋር ያው መብሰል ጀምሯል ግን ያው በጣም ብዙ ሰዓት ይወስዳል። የምር 7 ኪሎ ወይ 5 ኪሎ ለመቁላት 1 ሰዓት ይወስዳል። በቃ እጃችሁ ስራ ሳይፈታ ያማሰላችሁ 1 ሰዓት ይወስዳል። ቡናው ይለያያል ደግሞ አንዳንዱ ቡና ከዛም በላይ 1 ሰዓት ከሩብ ይወስዳል። 1 ሰዓት መካከለኛ ቡና ቀላል ከሆነ 1 ሰዓት ይወስዳል። እና በዚህ መልኩ እየቆላሁኝ ነው። የምር 50 ኪሎ 100 ኪሎ 200 ኪሎ በተለይ ረመዳን ከሆነ 200 ኪሎ ራሱ አይበቃም ማለት ነው። እንደዚህ ይቆላል ምርጥ ሆኖ ማለት ነው። አንድ አይነት ነው መሆን ያለበት ወልቃጠኝ እንዳይሆን። እንደዚህ በመሀል በመሀል እየከፈኩኝ አማስለዋለሁ ማለት ነው። እጃችሁን ጥንቃቄ ይላል ያቃጥላል። እጄ እንዳለ ቦዲ አንሳ ነው ብታዩት ማለት ነው። ሙቀቱ በጣም ከባድ ነው። አንዳንድ ቦታ ያራራል። እንግዲህ ምንም ማድረግ አይቻልም። በዚህ መልኩ እነሱ እንደኛ ጥቁረው ስለማይቆሉ
እኛ ጋር ቡና ኪሎ ስንት ገብቷል? እዚህ እንደዚህ ይታመሳል። የምር እኔ እናቴ ምስት ትታምስ ነበረ ልጅ ሁኜ የማስታውሰው። እዚህ ደግሞ ቡና ነው የሚያምሱት። እንግዲህ ምን ያደርጉታል? እኛ ጋር ተወዷል፣ እዚህ ይታመሳል። 1 ኪሎ 1500 1700 እየገዛን እዚህ ደግሞ እንደዚህ ያምሱታል። እንግዲህ አልሐምዱሊላህ ሁሉም ነገር ነው። እዚህ ጋር ወደ ውጭ እያሳየው ነበረ። ቡናውን ብቻ ሳሳይ እንዳይደብራችሁ ብዬ ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ ማከብራችሁ። የውሃ አበረታቱኝ። እዚህ ጋር እየደረሰ ነው። እንደዚህ ይጨሳል። ጭሱ ሲጨስ ቶሎ መማሰል አለበት። ይቀማል። ማታ ላይም ታችም ስለሆነ የሚለኮሰው ይቀማናል እሳቱ። አልሐምዱሊላህ በዚህ መልኩ ይማሰላል። አሁን ትንሽ ነው የቀረው እንጂ በስሏል። እነሱ አያጠቁሩም። እኔ መካከለኛ ነው የሚያደርጉት እንጂ እንደኛ አያጠቁሩም። አሻሮ ሲመስል በቃ በዚህ አይነት ሁኔታ እዚህ ጋር በስሏል። አውጥቼዋለሁ። እንደዚህ ነው በቃ እኛ ቤት ላይ ልጆቿ ይመጣሉ፣ ይወስዳሉ፣ ምናምን ለሰው ስጦታ ይሰጣል። አንዳንዴ ቡናው ቆንጆ ነው እያሉ የሚገዟትም አሉ። አሮጊቷ አንዳንዴም ስጦታ ትሰጣለች። ብቻ ሰራተኛ ካለም ቸገራቸው። የምር እኛ እየተጎዳን 50 ኪሎ ቆልቻለሁኝ። የምር ይሄ እንኳ የልጇ ነው፣ ትንሽ ነው፣ 7 ኪሎ ነው። እና ይህን ይመስላል። እናት ቤት የምትሰሩ እንዴት ናችሁ? ወይ በሉኝ እሺ። አልሐምዱሊላህ በዚህ አይነት መልኩ እናገላብጠዋለን። ውጭም ላይ አውጥተን እንዲያርብን ከላይ ያለው እና ከስር ያለው አንድ ከለር መሆን አለበት። እንደዚህ እያደረኩኝ አበርደዋለሁ ማለት ነው ውዶችዬ። ከዛ ወፍጮ ቤት አለ እኛ ጋር የሚገርማችሁ ማለት ነው። የቡና ወፍጮ ቤት አለ። እንግዲህ ድምፁን ባሰማችሁ ደስ ይለኝ ነበር፣ ግን በጣም ነው የሚጮኸው ድምፁ ማለት ነው። በጣም የድንጋይ ወፍጮ በሉት እንግዲህ። ሀገራችሁም ገዝታችሁ ይዛችሁ ዲያችሁ አሻሮም ያው መቼም እኛ ጋር ሻሮ ነው እንጂ የሚፈጨው እንደዚህ ቡና አይፈጭም እርግጠኛ ነኝ። እና እንደዚህ እያደረኩ እየፈጨሁት ነው። የምር በጣም ነው የሚጮኸው ድምፁ ማለት ነው። ቋት አለው እንደዚህ ከስር ከላይ እንደዚህ ይጨመራል። በቃ ማሽኑ ተመችቶኛል፣ ምርጥ ነው። ያው እንግዲህ እኛ ሀገራችን መውሰድ ለምትፈልጉ መላክ ይቻላል ማለት ነው። ማስታወቂያ እየሰራሁ አይደለም፣ ግን ያው አጋጣሚውን ልንገራችሁ ብዬ ነው ማለት ነው ውዶች። በዚህ መልኩ እንግዲህ እንደ ሀገራችን ወፍጮ እየተንቆረቆረ ነው። ካሜራው ላይ ነጣ አድርጎታል እንጂ በጣም ነው የሚያምረው ከለሩ ማለት ነው ውዶች። እንግዲህ ከላይ እንደዚህ ይጨመራል። በወረፋ ነው እሺ። እያስመዘናቸው ሚዛኑ ነው የቀረው። ያው መጀመሪያ ስለተመዘነ ነገሩ በቃ በዚህ መልኩ ነው የሚፈጨው። ማሽኒቱ እኔ በጣም ነው የተመቸችኝ። የምር በጣም ቅልጥፍ ያለች ግን በጣም ፈጣን፣ በተለይ ላሻሮ ምናምን ነቢቶ ለሚያደርግ እንደስጣላ ምናምን ለሚያደርጉ ለእናቶቻችን በጣም ምርጥ ናት ማለት ነው ውዶች። ኦን ኦፍ ማድረግ ያላት በሶኬት ነው የምትሰራው። ማብራት ነው የቋቷ ምዝጋ ይታያል። በቃ እንደዚህ ነው። ድምፁ ግን ልነግራችሁ አልችልም። በቃ በጣም ነው የሚረብሸው። ሳይለንት ስላረኩን ነው እንጂ በጣም ያስቸግራል ድምፁ ማለት ነው። እንግዲህ በዚህ መልኩ እንግዲህ እየጨረስን ነው። አለቀ። ይህን ይመስላል። 25 ኪሎ ይይዛል አንዴ ማለት ነው። ይሄ ቢጫው ሳህን ነው 25 ኪሎ ይይዛል አንዴ ማለት ነው። ከዛ ዝጋ እንግዲህ የምቀላቅላቸው ነገሮች አሉ። ኒዶ ሀሊብ ኒዶ አለ። አንድ ስኒ ተግማሽ እንደ ቡናው ብዛት ማለት ነው። ይሄ 5 ኪሎ ስለሆነ አንድ ስኒ ተግማሽ አድርጌበታለሁ። ምክንያቱም ታበዛ ቡናው እጃችሁ ላይ ይከብዳችኋል ስታማስሉ፣ አይመቻችሁም። ከዛ ፉድ ከለር የሚባል አለ። የምግብ ላይ ሩዝ ላይ የምናረገው ቢጫው ነገር ከለር የምናረግበት። ከሱም እንደዚሁ ትንሽ አንድ ማንኪያ በቃ በሻይ ማንኪያ አንድ ማንኪያ አረኩበት። ከዛ ማቀላቀል ይሆናል ስራዬ ማለት ነው። ቢስሚላህ ወደቀ።
በዚህ መልኩ ይቀላቀላል እላችኋለሁ ውዶችዬ። ትክክለኛ ቅልቅል ብሎ ቆንጆ ከለር ይሰጠዋል። ቡናውም ያምራል ሲጠጣ ማለት ነው ውዶች። ይህን ይመስላል። እንዴት አያችሁት? የምር አበረታቱኝ በጣም